መጽሐፈ ምሳሌ ከምዕራፍ 23 እስከ መጨረሻው። በመኳንንት ማዕድ ለመብላት በተቀመጥክ ጊዜ ያቀረቡልን ፈጽመህ እወቅ። በእጅህ ተቀበል፣ እንደዚህም ታዘጋጅ ዘንድ እንዳለህ እወቅ። ብትሳሳ ግን ምግቡን አትውደድ፣ እርሱ የሐሰት እንጀራ ነውና። አንተም ድሃ ስትሆን ከባለጠጋ ጋር አትወዳደር፣ በሐሳብህም ራቅ። በእርሱ ላይ ዓይንህን ብታተኩር አታገኘውም፣ ለእርሱ የንስር ክንፍ ተዘጋጅቶለታልና ወደሚቆምበትም ቤት ይመለሳልና። ከስስታም ሰው ጋር አትመገብ፣ ምግቡንም አትመኝ። ሳርን እንደሚበላ ይበላል ይጠጣልም፣ ወደ አንተም አታስገባው። ከእርሱ ጋርም እንጀራን አትብላ፣ ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላውን ትተፋለህ፣ ያማረውንም ቃልህን ታጠፋለህ። በሰነፍ ጆሮ አንዳች አትናገር፣ የነገርህን ጥበብ እንዳይንቅብህ። አባቶች ያኖሩትን የድንበር ምልክት አታፍልስ፣ ወደ ድሃ አደጎችም እርሻም አትግባ። ታዳጊያቸው እግዚአብሔር ጽኑ ነውና፣ እርሱም ፍርዳቸውን ካንተ ጋር ይፋረዳልና። ልብህን ለተግሣጽ ስጥ፣ ጆሮህንም ለእውቀት ቃል አዘጋጅ። ሕፃናትን ከመቅጣት ቸል አትበል፣ በበትር ብትመታቸው አይሞቱምና። አንተ በበትር ትመታቸዋለህ፣ ነፍሳቸውን ግን ከሞት ታድናለህ። ልጅ ሆይ ልብህ ጠቢብ ይሁን፣ ልቤን ደግሞ ደስ ያሰኛል። በከንፈሮችህ ቃሌ ብትኖር ለከንፈሮቼ የቀኑ ይሆናሉ። ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። ብትጠብቃቸው ዘመድ ይሆኑሃል፣ ተስፋህም አትጠፋም። ልጅ ሆይ ስማ፣ ጠቢብም ሁን፣ የልብህንም ሐሳብ አቅና። የወይን ጠጅ ጠጪ አትሁን፣ ለሥጋም አትሳሳ። ሰካራምና መንዝራ ይደኸያል፣ እንቅልፋም ሁሉ የተቦጫጨቀ ጨርቅ ይለብሳል። ልጅ ሆይ የወለደህን አባትህን ስማ፣ እናትህም ባረጀች ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብንና ተግሣጽን ማስተዋልንም። ጻድቅ አባት በመልካም ያሳድጋል፣ በብልህ ልጅም ነፍሱ ደስ ይላታል። አባትህና እናትህ ባንተ ደስ ይላቸዋል፣ አንተንም የወለደች ደስ ይላታል። ልጅ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይጠብቁ። አመንዝራ ሴት የተነደለች ማድጋ ናት፣ ሌላይቱም ሴት የጠበበች ጉድጓድ ናት። ወደ እርሷ የሄደ ፈጥኖ ይጠፋል፣ ጠማማ ሰውም ሁሉ ያልቃል። ልጄ ሆይ ዋይታ ለማን ነው? ጸብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የወይንን ፍለጋ ለሚከተሉስ አይደለምን? ግብዣ ከተደረገ ዘንድ በወይን አትስከሩ፣ ነገር ግን ከደጋግ ሰዎች ጋር በመደማመጥ ተነጋገሩ። ወደ ጽዋዎችና ወደ ብርሌ ዓይንህን ብትሰጥ በኋላ እንደ ግንብ ራቆትህን ትሄዳለህ። በመጨረሻም እባብ እንደነደፈው የእፉኝትም መርዝ እንደተሰራጨበት ትዘረጋለህ። ዓይኖችህ ጋለሞታዎችን ያያሉ፣ ያን ጊዜም አፍህ ጠማማ ነገርን ይናገራል። በጥልቅ ባህር ውስጥ እንደሚተኛ ትሆናለህ፣ በብዙ ማዕበል ውስጥም እንደሚቀዝፍ። መቱኝ፣ ያውም አልተሰማኝም፣ ዘበቱብኝ፣ እኔም አላወቅኩም። ከእኔ ጋር የሚሄዱትን መጥቼ እፈልግ ዘንድ መቼ ጧት ይሆናል ትላለህ። ምዕራፍ 24 ልጅ ሆይ በክፉ ሰዎች አትቅና፣ ከእነርሱም ጋር መኖርን አትውደድ። ልባቸው ሐሰትን ይማራልና ከንፈራቸው ምቀኝነትን ይናገራልና። ቤት በጥበብ ይሰራል፣ በእውቀትም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ከብርቱ ይሻላል፣ ከታላቅ ርስትም ይልቅ እውቀት ያለው ይበልጣል። በአስተዳደር ጦርነት ይደረጋል፣ እርዳታም ከምትመክር ልብ ጋር ይሆናሉ። ጥበብና መልካም ዕውቀት በብልሆች በር ትገኛለች። ብልሆች ከእግዚአብሔር ቃል አይርቁም፣ ነገር ግን በአንድነት ያስባሉ። ሰነፎችንም ድንገት ሞት ያገኛቸዋል። ሰነፍ በኃጢአት ይሞታል፣ ነፍሰ ገዳይ ሰውን ርኩሰቱ በመከራ ቀንና በክፉ ቀን እስኪያልቅ ድረስ ያረክሰዋል። ወደ ሞት የሚነዱትን ታደግ፣ የሚገደሉትን መዋረዳቸውን ቸል አትበል። እነሆ ይህን አላውቅም ብትል እግዚአብሔር የሁሉን ልብ እንዲያውቅ እወቅ። ለሁሉ እስትንፋስን የፈጠረ እርሱ ሁሉን ያውቃል፣ ለሁሉም እንደ ሥራው ይከፍለዋል። ልጄ ሆይ ማር ብላ፣ ወለላ ጉሮሮህን ያጣፍጥልህ ዘንድ መልካም ነውና። እንዲሁም ጥበብን በሰውነትህ ተማር፣ ብታገኛት ፍጻሜህ መልካም ይሆናል፣ ተስፋህም አይጠፋም። ኃጥአንን ወደ ጻድቃን ቦታ አትውሰድ፣ በሆድህ ጥጋብም አትሳሳት። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜም ይነሳል፣ ኃጥአን ግን በክፉ ደዌ ይያዛሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም አትታበይ። እግዚአብሔር ያያልና ደስም አያሰኘውምና ቁጣውን ከእርሱ ይመልሳል። ክፋትን በሚያደርጉ ሰዎች ደስ አይበልህ፣ በክፉዎችም አትቅና። ዘመኑ ለክፉዎች አይሆንምና የኃጥአንም መብራት ይጠፋልና። ልጅ ሆይ እግዚአብሔርንና ንጉሥን ፍራ፣
ከነርሱ ለአንዱስ እንኳ እምቢ አትበል። እነርሱ ኃጢአተኞችን ድንገት ይበቀሏቸዋልና የሁለቱንስ ፍርድ ማን ያውቃል? የነገሩትን የሚጠብቅ ልጅ ከጥፋት የራቀ ነው፣ የሚቀበልም እርሱን ይቀበለዋል። ከንጉሥ አንደበት ምንም ሐሰት ይነገራል አይባልም፣ ከአንደበቱም የሚወጣ ሐሰት የለም። የንጉሥ ቃል ሰይፍ ናት፣ ለጥፋት የተሰጠችውን ሰውነት ታጠፋዋለች እንጂ አንድን አካል ብቻ የምታጠፋ አይደለም። ሰይፈ መዓቱ ብትሳል ግን ከዘሮቹ ጋር ሰውን ታጠፋለች፣ የሰውንም አጥንት ትቆረጥማለች። በአሞሮች ጫጩት የማይበላ እስኪሆን ድረስ እንደ እሳት ነበልባል ታቃጥላለች። ልጅ ሆይ ነገሬን ፍራ፣ ተቀበለው፣ ንስሐም ግባ። ይህንንም በእግዚአብሔር ለሚያምኑ ተናግሬ ፈጸምኩ። እኔ ከሰው ሁሉ ይልቅ ሰነፍ ነኝና የሰውን ማስተዋል በእኔ ላይ አልነበረምና እግዚአብሔር ጥበብን አስተማረኝ፣ የቅዱሳንንም ዕውቀት አወቅሁ። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በብብቱ የሰበሰበ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርንስ ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን ነው? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ የጋለ ነው፣ እርሱን ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለትን ነገር ካንተ ለምናለሁ፣ ሳልሞትም የሰጠኸኝን ጸጋህን አትከልክለኝ። ከንቱነትንና ሐሰተኛነትን ከእኔ አርቃቸው፣ ባለጠግነትንና ድህነትንም አትስጠኝ። ነገር ግን የሚያስፈልገኝንና የሚበቃኝን ስጠኝ። እጅግ ጠግቤ ሐሰተኛ እንዳልሆን እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል፣ አገልጋይን በጌታው እጅ አሳልፈ አትስጥ፣ እንዳይረግምህና እንዳትጠፋ። ክፉ ልጅ አባቱን ይረግማል፣ እናቱንም አያመሰግንም። ክፉ ልጅ የራሱን ጽድቅ ይፈርዳል፣ ነገር ግን መውጫውን አይረዳም። ክፉ ትውልድ ትዕቢተኛ ዓይን አለው፣ ቅንድቦቹንም ከፍ ከፍ ያደርጋል። ድሆችን ከምድር ላይ ችግረኞችን ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጎቹም መጋዝ የሆኑ ክፉ ትውልድ አለ። በፍርድ ጊዜ የሰውን ፊት ማፈር መልካም እንዳይደለ ታውቁ ዘንድ ለጥበበኞች ይህን እነግራችኋለሁ። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል። የሚዘልፉት ግን መታየትን ያሳምራሉ፣ በላያቸውም መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈር ይሳማል። ለመንገድህ ሥራህን አሰናዳ፣ ወደ እርሻ ተዘጋጅ፣ በኋላይም ተከተልና ቤትህን ሥራ። በባልንጀራህ ላይ በሐሰት ምስክር አትሁን፣ በከንፈርህም አትሳት። እንዳደረገብኝ እንዲሁ አደርግበታለሁ፣ እንደገፋኝም እመልስበታለሁ አትበል። በሰነፍ ሰው እርሻ አለፍኩ፣ አእምሮ በጎደለውም ሰው የወይን ቦታ ሄድኩ። እነሆም በላዩ ሾህ በቅሎበታል፣ ሳሩም ፈጽሞ ደርቋል፣ ምድረ በዳም ሆኗል፣ የድንጋዩ ቅጥርም ፈርሷል። እኔ ንስሐ ከገባሁ በኋላ ተግሣጽን እመርጥ ዘንድ ተመለከትኩ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ወደ ብብት ትሰበስባለህ። እንግዲህ ይህን ብታደርግ ድህነት እየቀደመች ችግርም እንደ በጎ ሯጭ ትመጣብሃለች። ለአልቅት 3 የሚዋደዱ ሴቶች ልጆች አሏት፣ 3ቱም የማይጠግቡ ናቸው። አራተኛይቱም በቃኝ ማለት ተሳናት። እነርሱም ሲኦልና የሴት ፍቅር፣ የማትወልድ ማኅፀን፣ ውሃ የማትጠግብ የምድር ጉድጓድ፣ በቃኝ የማይሉ ውሃና እሳት ናቸው። በአባቱ የሚስቅ የእናቱንም እርጅና የሚያክፋፋ ዓይንን የሸለቆ ቁራዎች ያወልቁታል፣ የአሞራዎች ግልገሎችም ይበሉታል። ላውቃቸው የማልችል 3 ናቸው፣ አራተኛውንም ከቶ አላስተውለውም። እነርሱም የሚበር ንስር ዱካ፣ የእባብ መንገድ በድንጋይ ላይ፣ የመርከብ ዱካ በባህር ላይ ሲሄድ፣ የሰውም መንገድ በወጣትነቱ ሰርታ የምትታጠብ ያደረኩት አንዳች ክፉ ነገር የለም የምትል የአመንዝራ ሴት መንገድም እንዲሁ ነው። በ3 ነገር ምድር ትናወጣለች፣ አራተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍም እንጀራን በጠገበ ጊዜ፣ የተጠላች ሴት ቸር ባል ባገኘች ጊዜ፣ ሴት ባሪያም እመቤቷን በወረሰች ጊዜ። በምድር ላይ 4 ጥቃቅን ፍጥረቶች አሉ። እነርሱ ግን እጅግ ጠቢባን ናቸው፣ ገብረ ጉንዳን ኃይል የሌላቸው ናቸው። ነገር ግን በመከር ጊዜ መኗቸውን ይሰበስባሉ። ሽኮኮዎች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣ ያለ መንግሥት ነው፣ ነገር ግን በአንድ ትእዛዝ አብሮ ይሄዳል። እንሽላሊት በእጅ የሚሄድ ደካማ ሲሆን በነገሥታት ቤት ይኖራል። መልካም አረማመድን የሚራመዱ 3 ፍጥረቶች አሉ። አራተኛውም መልካም አካሄድን ይሄዳል። የአንበሳ ደቦል ከእንስሳ ሁሉ የሚበረታ የማይመለስ እንስሳንም የማይፈራ ክንፉን እያማታ በእንስሶች ዶሮዎች መካከል የሚሄድ አውራ ዶሮ መንጋን የሚመራ አውራ ፍየል
ንጉሥ ሕዝብን ሲገስጽ። ራስህን ለቦዘኔነት ብትሰጥ እጅህንም ለክርክር ብትዘረጋ ትዋረዳለህ። ወተትን እለብ ቅቤ ይሆንልሃል፣ አፍንጫንም ብትጨምቅ ደም ይወጣል። እንዲሁም ነገርን መጎተት ጭቅጭቅንና ቅጣትን ያወጣል። የኔ ነገር በእግዚአብሔር ዘንድ ተነገረ፣ እናቱ ያስተማረችው የንጉሥ ቃል። ልጄ ሆይ የእግዚአብሔር ቃል ምን እንደሆነ አውቀህ ተጠበቅ። የባሕር ልጄ ሆይ ምንድን ነው? የማኅፀኔ ልጄ ሆይ ምንድን ነው? የስዕለቴ ልጄ ሆይ ምንድን ነው? ለእግዚአብሔርና ለንጉሥ የማይገባውን አታድርግ። ኋላ እንዳትጸጸት ገንዘብህን ልብህንና ጉልበትህን ለሴቶች አትስጥ። ከምክር ጋር ሁሉን አድርግ፣ ከምክር ጋር ወይን ጠጣ። መኳንንት ቁጦች ናቸው፣ ነገር ግን ወይን አይጠጡ። ወይንን በመጠጣት ጥበብን እንዳይዘነጓት፣ ለድሆች ፍርድን ማቃናት አይችሉምና። ለሐዘንተኞች ወይንን ስጧቸው፣ የተከዙም ወይንን ይጠጡ። ሐዘናቸውን ይረሱ ዘንድ መከራንም ከእንግዲህ ወዲህ እንዳያስቡ። አፍህን በእግዚአብሔር ቃል ክፈት፣ ለሕያዋንም ሁሉ ፍረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ።